ብዙ ጊዜ ለቤተሰብም ለስራችንም ለፍላጎታችንም እኩል ጊዜ መስጠት እንዳለብንና ህይወትን በባላንስ መኖር እንደሚገባ ይነገረናል። እና እኛም የተባሉትንም ከተባሉት ውጭ ያሉ ነገሮችንም እኩል ለማስኬድ በመሞከር ውስጥ እየተሰቃየን ነው። አዎ ግን ልክ አይደለም። በምን መስፈርት ከተባለም በህይወታችሁ ደስተኛ ካልሆናችሁና የተሻለ ነገር ማግኘት ይገባኛል የምትሉ ከሆነ ነው። ሁሉም ሰው የተለያየ እቅድና ፍላጎት ነው ያለው። ለአንዳንዶቻችን ገንዘብ ማግኘት የማንደራደርበት ነገር ሲሆን፣ ለሌሎቻችን ደግሞ ከፈጣሪ ጋር ያለን ግንኙነት የማንደራደርበት ነው። ለተቀረነው ደግሞ ቤተሰብ፣ ስራ፣ ጓደኛ እያልን መዘርዘር እንችላለን። ይሄኛው ይሻላል፣ አይ ያኛው ነው የሚሻለው ልላችሁ አይደለም የመጣው። ሰው በሁሉም ዘርፎች ፐርፌክት የሆነ ህይወትን መምራት አይችልም። በቃ ለሁለት ጌቶች መገዛት አትችሉም እንደተባለው ነው። ያንን እንኳን እናድርግ ብንል ለዛ ነው አስቸጋሪና መደበኛ ህይወትን እየመራን ያለ ነው የሚል መልስ የምናገኘው። ቀጥሎ የምናወራቸውን ነገሮች በማስተካከል ግን ቅድሚያ ለሚሰጠው ቅድሚያ እየሰጠን የምንፈልገውን አይነት ህይወት እንዴት መኖር እንደምንችል አብረን እናያለን። ግልጽ ለማድረግ ያህል እያነሳን ያለነው ሀሳብ የሚዳኘው ቅድም እንዳለው በህይወቱ ደስተኛ ላልሆነና ውስጡ ያለውን አቅም በመጠቀም ጤናውን፣ ከቤተሰቡ ጋር ያለውን ግንኙነት፣ ገቢውን ማሻሻል ለሚፈልግ ሰው ነው። ለዚህ ደግሞ በሁሉም መንገድ ባላንስ እያደረጉ አስማምቼ ያስኬዳለሁ ማለት ትልቅ ባላንጣው። ምክንያቱም አሁን ላይ የእኛን ጊዜ የማይፈልግ ነገር የለም። ቤተሰብ፣ ስራችን፣ ጓደኞቻችን፣ ተማሪም ከሆንን ደግሞ ትምህርታችን የእኛን ጊዜ ይፈልጋል። ከምንም በላይ ደግሞ ሶሻል ሚዲያ የሆነ ነገር ያመለጠን እስኪመስለን ድረስ የኛን ጊዜ ይፈልጋል። ሌሎቹን ሶሻል ሚዲያንም ጨምሮ ጭራሽ አያስፈልጉም እያለን አይደለም። ነገር ግን እኛ የግድ ቅድሚያ ልንሰጠው የሚገባ ነገር አለ። ለስራችን ለገበያችን ጠንክረን መስራት አለብን። ለቤተሰቦቻችን ለጓደኞቻችንም ጊዜ መስጠት አለብን። ጤናችንን ለመጠበቅ ዱብ ማለት ያን ያህል መጥፎ አይደለም። የሰሞኑንም ትሬንድ አይቶ የሆነች ቪዲዮ መስራት ጥፋት አይደለም። ጥፋቱ የሚመጣው ግን ሁሉንም ነገር በአንዴ ለማስኬድ በመሞከር ውስጥ ነው። እረፍት ነው የሚያሳጣን፣ ውዝግብ ውስጥ ይከተናል። እየተዝናናን ስለ ስራ ልናስብ እንችላለን። እየሰራን ደግሞ እረፍት እንደሚያስፈልገን ሊሰማን ይችላል። መምረጥ አለብን። ምርጫ ደግሞ የሆነ ነገር መተው፣ መስዋዕት ማድረግ ይፈልጋል። ገነትም ለመግባት መጀመሪያ መሞት አለብህ ይሉ የለ። ስለዚህ የግድ መቅረት ያለበት ጎን አለ። ታዲያ እንዴት ነው ቅድሚያ ለሚሰጠው ነገር ቅድሚያ እየሰጠን የምንፈልገውን ነገር ማሳካት የምንችለው የሚለውን በሶስት መንገዶች አብረን እናያለን። አንደኛ፣ አሁን እናንተ ባላችሁበት ሁኔታ የግድ ቅድሚያ ልትሰጧቸው የሚገቡ 3 ነገሮችን ለይታችሁ ጻፉ። ለምሳሌ የመጀመሪያው መንፈሳዊነት፣ ከእግዚአብሔር ጋር ያላችሁን ግንኙነት ማስጠበቅ ሊሆን ይችላል። ሁለተኛው ደግሞ ስራችሁ፣ ገበያችሁ ማሻሻል ሊሆን ይችላል። ሶስተኛው ደግሞ ከቤተሰብ ጋር ያላችሁን ግንኙነት ማሻሻል ማስተካከል ሊሆን ይችላል። እንደምነህ ልጄ ጠፋህብኝ፣ ደህና ነህ ሆይ? ሁሉ ሰላም ነው ወይ አብዬ? ምን ነው አባይ እንዴት ነህ? ሁሌ አስብሃለሁ፣ በቃ ላጨናንቅም እያልኩኝ ነው። እኔም ደህና ነኝ፣ ሁላችን ደህና ነን። አንተ እንዴት ነህ? ሰላም ነው ሆይ? እሺ በቃ ደውልልሃለሁ፣ ጠፋህብኝ፣ በጣም ቀላል። እነዚህን 3 ነገሮች መጻፍ የሚሰጠን ጥቅም ምንድን ነው? ከነበረብን ዲስትራክሽን አላቆ ቅድሚያ መስጠት የሚገባን ላይ እንድናተኩር ያደርገናል። ሌላው ደግሞ እነዚህን 3 ነገሮች በምናከናውን ጊዜ ምንም አይነት የጥፋተኝነት ስሜት አይሰማንም። ምክንያቱም ቅድሚያ የምንሰጣቸው ነገሮች እነሱ ስለሆኑ ሌሎቹ መቅረትም ይችላሉ። ሁለተኛው ከ3ቱ ጉዳዮች አንዱና ወሳኙ የቱ ነው? ዘ ዋን ቲንግ የሚለው ሀሳብ እዚህ ጋር ይመጣል። እሱን እንዴት ማወቅ እንችላለን? አርጀንትና ኢምፖርታንት የሆነው ማለትም አጣዳፊም አስፈላጊውም የሆነውን ነገር ከ3ቱ ውስጥ ለይተን በማውጣት እሱን ፊልተር ማድረግ እንችላለን። ሶስተኛውና የመጨረሻው ደግሞ የፖለቲካ አቋም ይኖራችሁ ነው። ምን ማለቴ ነው? ምንም አይነት ሁኔታ ውስጥ ብትሆኑ ለድርድር የማይቀርቡ ያንን አንዱ ነገር ልታሳኩ የምትችሉበት ልማድ ይኖራችሁ ነው። መርሳት የሌለባችሁ ነገር ግን
ቅድሚያ ልንሰጠው የሚገባ ነገር ዛሬ፣ የዛሬ ወር ወይም ደግሞ የዛሬ ዓመት ይለያያል። ምክንያቱም ወይ ታሳኩታላችሁ አሊያም ደግሞ በጊዜ ሂደት ውስጥ አስፈላጊነቱን ያጣል። ስለዚህ ሁልጊዜም ቢሆን ራሳችንን አፕዴት ማድረግ ያስፈልገናል። በዚህ መልኩ ቅድሚያ ለሚሰጠው ቅድሚያ እየሰጠን ህይወታችንን አንድ ስቴፕ ማስተካከል እንችላለን ብዬ አስባለሁ። በስተመጨረሻ ነገሮችን ሚዛናዊ አርግቶ መጓዝ ጥሩ መንገድ ይመስላል። ነገር ግን በዛ ውስጥ ምንም አይነት እድገት አይኖረንም። ቅድሚያ ለሚገባው ቅድሚያ መስጠት ግን ሪስክ ያለው ይመስላል። ምክንያቱም መምረጥ አለብን። ለዛም ይመስለኛል ፈጣሪ ለኛ የመምረጥ ነፃነትን የሰጠን። ቅድሚያ ለሚሰጠው ቅድሚያ እየሰጠን የሚፈልገውና የሚያስፈልገውን ነገር እንድናደርግ። ሀሳቡን ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ያስፈልጓል ለምትሉት ሰው ደግሞ ሼር አድርጉለት። ከዚህም በኋላ ጥንት የነበሩ አሁንም ያሉ ወደፊትም የሚኖሩ የሰው ልጆች የህይወት እውነታዎችም የምናወራ ይሆናል። ይቆየኝ።